ወንድሙ አዲስ ይባላለሁኝ በገቢዎች ሚኒስቴር በህግ ዳይሬክተርት ውስጥ የህግ ባለሙያ ሆኜ እያገለገልኩ ነው። እዚህ ተቋም ላይ ለ14 ዓመት አካባቢ በህግ ባለሙያነት ሳገለግል ቆይቻለሁ። አሁንም የህግ ባለሙያ ሆኜ በዛው ተቋም ላይ እያገለገልኩ እገኛለሁ። ያን ግለሰብ አመታዊ ግብር 100 ብር ነው ብንል እንደው ለመነጋገር እንዲመቸን ነው ይሄን ሳን የቁጥር ማንሳው 100 ብር ነው ብንለው 100 ብር አመታዊ ግብሩ ነው። ያንን 100 ብር አመታዊ ግብሩን በጊዜው ካልከፈለ በዛ በ100 ብር ላይ ምን ይጣልበታል? ቅጣት። ምን አይነት ቅጣት? በጊዜው ባለመክፈል፣ 1 ወለድ፣ 2 ዘግይቶ በማሳወቅና በመክፈል፣ 3 ተደራራቢ ቅጣቶች አሉ። ካለ ተመክሮ አንፃር በተለይ ጀማሪ ሲሆኑ ንግዱ ዘርፍ ላይ የሚከሰቱ ስህተቶች ምንድን ናቸው? ንግድ በባህሪው መክሰርም ማትረፍም ያለበት ነው። ጀማሪዎች እንደተጀመረ የንግድ ስራ ላያተርፍ የሚችልበት አጋጣሚ አለ። ለምን? ወደ ሲስተም ውስጥ እስከሚገባ ድረስ ሲስተሙን በደንብ መግባባት እስከሚችሉ ድረስ የተወሰነ ጊዜ ይወስዳል። ሰላም ተመልካቾቻችን፣ እንግዲህ በተለያዩ ጊዜያት የተቀረጸ ወደ እናንተ የሚቀርብላችሁ የኢንሳይትስ አንፕለግድ ፖድካስት ላይ ነው የምንገኘው። በዚህ ኤፒሶድ በተለይ ቢዝነስን ከህግ አንጻር ገባ ብለን ለማየት እንሞክራለን። በዛሬው ዕለት እንግዳችን የሆነው ደግሞ አቶ ወንድሙ አዲሱ ነው። ወንድሙ እንኳን ደህና መጣ። እንኳን ደህና ቆያችሁ። እስቲ ስለ ወንድሙ አስተዋውቀን እና እንጀምር። እሺ፣ መልካም። ወንድሙ አዲስ ይባላለሁኝ በገቢዎች ሚኒስቴር በህግ ዳይሬክተርት ውስጥ የህግ ባለሙያ ሆኜ እያገለገልኩ ነው። እዚህ ተቋም ላይ ለ14 ዓመት አካባቢ በህግ ባለሙያነት ሳገለግል ቆይቻለሁ። አሁንም የህግ ባለሙያ ሆኜ በዛው ተቋም ላይ እያገለገልኩ እገኛለሁ። በጣም አሪፍ። ጥሪያችን አክብረህ ስለተገኘ እጅግ እናመሰግናለሁ ወንድሙ። አመሰግናለሁ። እንግዲህ አንድ ቢዝነስ ሂደት ውስጥ ከሀሳብ ወደ ቢዝነስ እስከመለወጥ፣ ቢዝነሱ እስከማደግ፣ ከዛም ደግሞ ቢዝነሱ ወደ ቀጣይ ሂደት መጓዝ ወይም ደግሞ እስከ መሞቱ ድረስ ባሉት ሂደት ውስጥ የህግን ማዕቀፍ ምን ይመስላል የሚሉትን እናያቸዋለን። እና እስቲ አንድ ቢዝነስ ከሀሳብ ወደ ቢዝነስነት፣ ከሀሳብነት በፈጣሪዎቹ ዘንድ ከሀሳብነት ወደ ንግድነት በሚኖረው ለውጥ ውስጥ ወይም ሽግግር ውስጥ የህግ ክፍል ምን ይመስላል? በተለይ የመጀመሪያዎቹ ቢዝነስ መጀመር ወይም ንግድ መጀመር አንጻር ከሱን እነሳና እስቲ እዛ ላይ ሀሳቦች እናንሸራሽ። መልካም። እንግዲህ አንድ ግለሰብ ወይንም ማህበሮች ወይንም ግለሰቦች የንግድ ስራ ለመስራት ሲደራጁ ምን ማድረግ ይኖርባቸዋል? በየትኛው የአደረጃጀት ስርዓት ውስጥ ማለፍ አለብኝ የሚለውን ነገርም አያይዘው ማሰብ ይኖርባቸዋል። ያ ማለት ምንድነው? የግለሰብ ነጋዴዎች ማህበራትና የህብረት ስራ ማህበራትና የህብረት ስራ ማህበራት በእነዚህ 3 አይነት አደረጃጀቶች መደራጀት ይችላሉ። ከነዚህ አደረጃጀቶች መካከል በየትኛው አደረጃጀት ማለፍ አለብኝ የሚለውን ግለሰቡ ነው እንግዲህ የሚወስነው። በብዛት በእኛ ሀገር ላይ የተለመደው የግለሰብ ነጋዴ ነው። የግለሰብ ነጋዴ ሲደራጅ ወይም ወደ ንግድ ስራ ውስጥ ሲገባ የሀሳብ ሲኖረው ምን ነገሮችን ማሟላት አለብኝ የሚለውን ማሰብ ይኖርበታል። ከነዚህ መካከል አንድ ግለሰብ የንግድ ስራ ከመጀመሩ በፊት 6 ወር ያልሞላው ጉርድ ፎቶግራፍ ማዘጋጀት አለበት። ቲን ነምበር ማውጣት ይኖርበታል። ቲን ነምበር የሚያወጣው ደግሞ በአካባቢው ከሚገኝ ወረዳ ወይንም ክፍለ ከተማ ገቢዎች ጽህፈት ቤት ላይ ሂዶ ቲን ነምበር ማውጣት ይኖርበታል። እነዚህን ቲን ነምበሮች ካዘጋጀ በኋላ ካፒታል ያዘጋጃል። ካፒታሉን ካዘጋጀ በኋላ በመቀጠል ምንድነው የሚያደርገው? የንግድ ስራ የሚሰራበትን የንግድ ቤት ማዘጋጀት ይኖርበታል። እነዚህን ሂደቶች ከጨረሰ በኋላ ቀጥታ የሚሄደው ወዴት ነው? ወደ ንግድና ኢንዱስትሪ ጽህፈት ቤት ነው የሚሄድ። ንግድና ኢንዱስትሪ ጽህፈት ቤት በመሄድ የንግድ ፍቃዱን ያወጣል። አንድ ግለሰብ የንግድ ፍቃድ ሳያወጣ ንግድ ስራ እየሰራ የሚገኝ ከሆነ ቅጣት ይቀጣል። ያለ ንግድ ስራ መነገድ የሚል ቅጣት አለ። እዛ ቅጣት ውስጥ ይወድቃል። ስለዚህ እዚህ ቅጣት ውስጥ ከመውደቁ በፊት ወይንም ሀሳቡን ጀምሮ ሀሳቡን ሳይጨርስ ወደ ሀሳቡ ሳይገባ በቅጣት ከመሰናከሉ በፊት እነዚህ ነገሮች ማሟላት ይኖርበታል ማለት ነው። ፍቃዱን ካወጣ በኋላ ከንግድና ኢንዱስትሪ ፍቃዱን ካወጣ በኋላ የንግድ ስራውን ይጀምራል ማለት ነው። ሌላ የቀሩት ሁለቱ አደረጃጀቶች ላይ ደግሞ ስንመለስ የማህበራት አደረጃጀት ላይ ማህበራትን በተለያየ መልኩ ሊደራጅ ይችላል።
ኢንተርፕራይዝ ሆኖ ሊደራጅ ይችላል። ፒኤልሲ ሆኖ ሊደራጅ ይችላል። አክሲዮን ማህበር ሆኖ ሊደራጅ ይችላል። ነገር ግን በብዛት በእኛ ሀገር ላይ የተለመደው የግለሰብ ነጋዴዎች ሶል ሆነው የሚመዘገቡ ነጋዴዎች ናቸው በብዛት። ስለዚህ በመጀመሪያ ወደ እነዚህ ወደ ኢንተርፕራይዝ ወደ ፒኤልሲ ውስጥ ከመግባቱ በፊት በሶል ሂደት ውስጥ እነዚህን ሂደቶች ማሟላት ይኖርበታል። ሶል ሆኖ ሲደራጅ ወይንም ግለሰብ ነጋዴ ሆኖ ሲደራጅ እነዚህን ሂደቶች ማጠናቀቅ ይኖርበታል። ስለዚህ ሌላው መጠንቀቅ የሚኖርበት ምንድነው? አንድ ግለሰብ ነጋዴ የንግድ ቤት ሲከራይ የንግድ ቤቱ ምንድነው? ያ የንግድ ቤት የመኖሪያ ቤት ነው ወይንስ የንግድ ስራ የተፈቀደለት ቤት ነው የሚለውን ነገር መለየት ይኖርበታል። ቀደም ሲል በመኖሪያ ቤቶች ላይ ምቹ ከሆነ ለንግድ ስራ ምቹ ከሆነ መስኮት እየተከፈተ በርም ወይንም ግድግዳዎችም ፈርሰው የንግድ ስራዎችን ይከናወን ነበር። ነገር ግን ከአለፈው አመት መጨረሻ ጀምሮ ንግድና ኢንዱስትሪ ክትትል እያደረገ ነው። የንግድ ቤቶች ላይ ነው የንግድ ስራ ብቻ የሚከናወነው። መኖሪያ ቤቶች ላይ የንግድ ስራዎችን እንዳይከናወን ቅጣትም ክልከላም ያደርጋል። የወንጀል ስርም ጭምር ነው ያለበትና እነዚህ ነገሮች ላይ ቤቱ ሲከራዩ ማለት ነው መጠንቀቅ የሚኖርባቸው ይሄ ቤት ለንግድ ስራ የተፈቀደ ቤት ነው ወይ? ካርታዎችን ማረጋገጥ ይኖርባቸዋል፣ ማየት ይኖርባቸዋል። ካርታዎች ላይ ለሁለቱም አላማ የተፈቀዱ ካርታዎች አሉ፣ ለንግድ ስራም ለመኖሪያ። አንዳንድ ካርታዎች ደግሞ የመኖሪያ ቤት ብቻ፣ አንዳንድ ካርታዎች ደግሞ የንግድ ቤት ብቻ ብለው የተፈቀዱ ካርታዎች ይኖራሉ። እነዛን አረጋግጦ የንግድ ቤቱን መከራየትና ስራውን መስራት ይችላሉ ማለት ነው። እነዚህን ሂደቶች አንድ ግለሰብ ማሟላትና ማጠናቀቅ ወይም ማረጋገጥ ይኖርበታል ማለት ነው። በጣም ጥሩ ወንዲ። እሱ ጋር አንድ ማንሳት የፈለጉት በተለይ ጀማሪ ስራ ፈጣሪ ወይም ደግሞ እንደ ስታርታፕ በሚሆንበት ጊዜ አብዛኛውን ነገር የሚሰራው ይሄው ስታርታፑ ግለሰቡ ነው። አካውንታንትም ነው፣ ፋይናንስም ነው፣ ምንም ነው እና ሲጀምር በዚህ ይሄ በተለይ ከህግ አንጻር መሳሰሉትን ነገር ሊደግፈው የሚችል ሌላ ባለሙያ የማግኘቱ እድል አነስተኛ ነው እና እንደ አንድ ስራ ፈጣሪ በራሱ ብዙ ነገሮችን እየሰራ እንደሚያልፍ ግለሰብ ብዙውን ጊዜ መረሳት የሌለባቸውና መታለፍ የሌለባቸው ነገሮች በተለይ ቢዝነስን ከመጀመር አንጻር ምንድን ናቸው? ምክንያቱም ያለውም የእውቀት አድማስም በዛው ልክ ነው እና ምን ማለፍ የለበትም ይሄ ጀማሪ ስራ ፈጣሪ ከህግ አንጻር በቃ ማወቅ ያለበት ግዴታ የሆኑ ነገሮች ምንድን ናቸው? አንድ ጀማሪ ነጋዴ ወይም ጀማሪ ግለሰብ ነጋዴ ማወቅ ያለበት ነገር በተለይ ደግሞ ከግብር ጋር ተያይዞ የሚነሱ ጉዳዮች ናቸው ብዙ ጊዜ ስራቸውን እንዲቀጥሉም ስራቸውን እንዲያቋርጡም የሚያደርጋቸው። ስለዚህ ከግብር ጋር ተያይዞ ማድረግ ያለባቸው ነገሮች ምንድነው? ማወቅ ያለበት ታክስን በጊዜው ማሳወቅ፣ ታክስ የሚያሳውቅበትን ጊዜ መለየት። ምናልባት አሁን ላይ አንድ ግብር ከፋይ በአመቱ መጨረሻ ላይ ወይም ከሐምሌ ወር እስከ ጥቅምት ወር ወይንም ደግሞ እንደየካፒታሉ ይለያያል። ይሄ ከሐምሌ 1 እስከ ሐምሌ 30 የግብር ማሳወቂያ ጊዜዎች አሉ። የግብር ማሳወቂያ ጊዜዎችን ተከታትሎ ግብር ማሳወቅ። ከዛም ባሻገር ደግሞ ተመዝጋቢ የሚሆን ከሆነ በማንኛውንም አይነት ታክስ ዊዞልድ ማድረግ ያለበት ከሆነ ወይንም መያዝ ያለበት ከሌላ ቀንሶ መያዝ ያለበት ግብር ከፋይ ከሆነም ከሌላዎች ቀንሶ የሚይዘውን ግብር በወቅቱ ለግብር ሰብሳቢ መስሪያ ቤት ማሳወቅ። ግብር ሰብሳቢ መስሪያ ቤት ደግሞ ምናልባት የመጀመሪያ አመት ላይ የሚገመትበት ግብር ጋር ተያይዞ የሚፈጠሩ ችግሮች ይኖራሉ። ያ ማለት ምንድነው? የመጀመሪያ አመት ላይ አመታዊ ገቢው ሊታወቅ አይችልም። አመታዊ ገቢውን ለመገመት ግብር ሰብሳቢ መስሪያ ቤት ወደ ግብር ከፋዩ ወይንም ወደ ነጋዴው ነው የሚሄደው። ነጋዴው ጋር በሄደ ሰዓት ሙሉ መረጃ መስጠት ይኖርበታል። አንዳንዴ መረጃዎች ሊሸሸጉ ይችላሉ። ነገር ግን እነዛ ሙሉ መረጃዎችን የሚያገኘውን ገቢ በተለይ ደግሞ በሰነድ ቢያደርጋቸው፣ ምናልባት ሰነድ እንዲይዝ ላይገደድ ይችል ይሆናል። ሰነድ መያዙ ግን ጥቅም ይኖረዋል። ያ ማለት ምንድነው? ግብር ሲከፍሉ የመጀመሪያ ግብር ከፋዮች ደረጃቸውን መለየት ስለማይችሉ ካፒታላቸውም አነስተኛ ነው። በነገራችን ላይ የሚጀምሩበት ካፒታል አነስተኛ ስለሆነ ግብር ሰነድ ለመያዝ አይገደዱም። ነገር ግን ሰነድ ቢይዙ ተጠቃሚ ነው የሚሆኑት። ለምን? ከግምት ጋር ተያይዞ የሚመጣውን ችግር ለመቅረፍ ሰነድ ቢይዙ፣ የግዢ ሰነድ ቢይዙ፣ የሽያጭ ሰነድ ቢይዙ፣ ከዛም ባሻገር ደግሞ ግዢያቸውን ሲፈጽሙ ደረሰኝ ከሚጠቀሙ ግለሰቦች ቢይዙ ከግብር ጋር ተያይዞ ምን ይገጥማቸዋል? የሚገጥመውን ችግር ሊቀርፍላቸው ይችላል። ብዙ ጊዜ እኛ ሀገር ላይ ያው የሚደረገው
ደረሰኝ የማይቆረጥበት ቦታ ላይ ነው አንዳንድ ግዢዎች የሚፈጸሙት። እነዛ ግዢዎችን ተከትሎ ገቢያቸው የሚንርበት ጊዜ አለ፣ ገቢያቸው ደግሞ የሚያንስበት ጊዜ አለ። ያ ማለት ምንድነው? ግብር ሰብሳቢ መስሪያ ቤት መጥቶ ግብር በሚጠይቅበት ጊዜ የተለያየ ኢንፎርሜሽን ነው የሚያገኘው። ግብሩ የሚበዛበት ጊዜ ይኖራል፣ ግብሩ የሚያንስበት ጊዜ ይኖራል። ስለዚህ የሚሄደው የት ነው? ግምት ላይ ነው። ሰነድ አይመረምሩም፣ ግምት ላይ ነው የሚሄደው። ያ ደግሞ የሚመጣውን ተከፋይ ግብር ከፍ ሲያደርግ ነጋዴውን ይሄ ጀማሪ የሆነውን ነጋዴ ተስፋ ሊያስቆርጠው ይችላል። ከግብር ክፍያ ጋር ተያይዞ አመታዊ ግብር ጋር ተያይዞ ማለት ነው። አንዳንዴ ግብርን አዘግይቶ መክፈል ይኖራል። ግብርን አዘግይቶ መክፈል ሲመጣ የሚያስከትሎቸው የራሱ ቅጣቶች አሉት። ከመዘግየት የወለድ ቅጣት ይኖራል፣ በማዘግየት የሚጠይቅ ቅጣት ይኖራል፣ በወቅቱ ባለመክፈል፣ ባለማሳወቅ ደግሞ የሚባል ሌላ ቅጣት አለ። ቅጣቶች ምንድናቸው? ተደራራቢ ናቸው። እነዚህ ተደራራቢ ቅጣቶች የሚከፈለውን ዋና ግብር ሊያንረው ይችላል። አንዳንድ ጊዜ የሚታየው ምኑ ነው? ዋናው ግብሩ ሳይሆን ጠቅላላ ድምር ነው የሚታየው። ማን ነው ይሄን የሚያየው? ብዙ ነጋዴዎች ካለማወቅ የትኛው ነው የሚያዩት? ጠቅላላ ግብሩ። ለምሳሌ እንበልና የአንድ ግለሰብ አመታዊ ግብር 100 ብር ነው ብንል፣ እንደው ለመነጋገር እንዲመቸን ነው ይህን ሳን የቁጥር ማንሳው። 100 ብር ነው ብንለው 100 ብር አመታዊ ግብሩ ነው። ያንን 100 ብር አመታዊ ግብሩን በጊዜው ካልከፈለ በዛ በ100 ብር ላይ ምን ይጣልበታል? ቅጣት። ምን አይነት ቅጣት? በጊዜው ባለመክፈል 1፣ ወለድ 2፣ ዘግይቶ በማሳወቅና በመክፈል 3 ተደራራቢ ቅጣቶች አሉ። ስለዚህ ይህንን በ100 ብር መገላገል የሚችለውን ግብር ወዴት ያሳድገዋል? ወደ 200 ብር ወይ ወደ 150 ብር መክፈል ከሚገባበት ላይ ቅጣቱን ይጨመርና ግብሩን ያንረዋል። ስለዚህ ከዋናው ግብር መክፈል ከሚገባበት ግብር በላይ ቅጣቶቹም ሲጨመሩ አንድ ግለሰብ ግብር እንዳማረረው ሊያነሳ ይችላል። ስለዚህ ጊዜን ጠብቆ ግብሩን በወቅቱ መክፈል፣ ጊዜን ጠብቆ በወቅቱ ማሳወቅ ከእንደዚህ አይነት እንትኖች ሊያድን ይችላል። ስለዚህ ጊዜዎችን መለየት፣ የግብር ጊዜዎችን መች ላይ ነው ግብር የሚከፈልበት ጊዜ፣ መች ላይ ነው ማሳወቅ ያለብኝ የሚለውን ነገር መለየት ከቻለ ከእንደዚህ አይነት ቅጣቶች ወይንም ደግሞ ከማያስፈልጉ የግብር ባንለውም የግብር ቅጣት ክፍያዎች ነጻ ሊወጣ ይችላል። እነዚህ ነገሮች ማወቅ መዘጋጀት ይኖርበታል። ስለዚህ ግብር የሚከፈልበት ጊዜ ብዙ ጊዜ አሁን ላይ እኛ ስለ ጀማሪ ነጋዴ ስለሆነ የምናወራው፣ ጀማሪ ነጋዴ በተመለከተ ግብር ማሳወቅ ያለበት ጊዜ ከሐምሌ 1 ጀምሮ፣ ያ ማለት ምንድነው? ዘንድሮ 2018 ነው። 2018 ሰኔ 30 ላይ ያልቃል የግብር አመቱ። ስለዚህ የዚህ የግብር አመታዊ ግብር የሚከፈለው መች ነው? ሐምሌ 2018 ሐምሌ 1 ጀምሮ ማለት ነው። ሐምሌ 1 ጀምሮ 2018 እስከ ሐምሌ 30 ግብሩን አሳውቆ መክፈል ይኖርበታል ማለት ነው። በጣም ጥሩ። እንግዲህ ይሄ ጀማሪ ነጋዴ ወይም ደግሞ ስታርታፕ ወደ ቢዝነስነት ከተሸጋገረ በኋላ ቅድም የተነሱትን ይሄ ላይሰንስ፣ ቲን ነምበር፣ ቅድም የተባሉ ነገሮች አሉ። እነሱን የማውጣት ሂደቱ እንዴት ነው? ከማውጣት አንጻር እነዚህን የመጀመሪያው ሂደት ላይ ያሉ አሰራሮች ከቅልጥፍና አንጻር አሁን እንደ ገቢዎች ሚኒስቴር ምን እየተሰሩ ነው ያሉት? ቀልጣፋ የሆነ በአጭር ጊዜ ውስጥ አንድ ደንበኛ እነዚህን ነገሮች በቀላሉ ማግኘት የሚችልበት መንገድ ከማመቻቸት አንጻር አሁን ያለበት ደረጃ ምን ይመስላል? ያው እንዳልኩ ቅድም ለነገርኩ 2 ተቋሞች ላይ ነው አንድ ነጋዴ የሚመላለሰው። በመጀመሪያ ንግድና ኢንዱስትሪ ጋር የሚሄድበት፣ ከዛም በመቀጠል ደግሞ ወደ ገቢዎች የሚመጣበት ሁኔታዎች ይኖራሉ። እነዚህ ተቋማት ራሳቸውን የቻሉ በራሳቸው የሚመሩ ተቋሞች ሲሆኑ ግን የስራ ትስስር ያገናኛቸዋል። ያ ማለት ምንድነው? ፍቃድን በተመለከተ ፍቃድ ሰጪው ንግድና ኢንዱስትሪ ይሆናል። ንግድና ኢንዱስትሪ መሟላት የሚገባቸውን ነገሮች ተሟልተው የሚያገኝ ከሆነ ያ ማለት ምንድነው? ቅድም የጠቀስናቸው የንግድ ቤት ክራይ፣ የ6 ወር ያልሞላው ፎቶ፣ ቲን ነምበር፣ ከዛም ደግሞ ያው ካፒታል ደግሞ የራሱ ነው። ካፒታል ምክንያቱም ካፒታል ሳይዝ እነዚህ ነገሮች ውስጥ ስለማይገባ ማለት ነው። ካፒታሉን ካሟላ በኋላ ፍቃዱን ነው የሚያወጣው። የት ነው? ንግድና ኢንዱስትሪ ሂዶ ፍቃዱን ያወጣል። ገቢዎች ጋር ስንመጣ ቲን ነምበር መጀመሪያ ያወጣል። ቲን ነምበር ለምንድን ነው የሚያወጣው? ቲን ነምበር ማንኛውም ግለሰብ፣ በነገራችን ላይ ቲን ነምበር ማንኛውም ግለሰብ ማውጣት ይኖርበታል። ነጋዴ ብቻ አይገደድም ቲን ነምበር ምክንያቱም የተለያየ ስራዎች ሲሰራ ዊዞልድ ተደርገው የሚቆረጡ ገንዘቦች ይኖራሉ። ከታክስ ጋር ተያይዞ የሚቆረጡ
ነገሮች ስለሚኖሩ ቲን ነምበር ለማንኛውም ግለሰብ ቲን ነምበር ግዴታ ነው። ስለዚህ ቲን ነምበሩን ሲያወጣ ያሳውቃል። ይሄን ቲን ነምበር የንግድ ስራ ጀምር ያለው ስለዚህ ለንግድ ስራዬ ብሎ ያሳውቃል። ያ ቲን ነምበር የግለሰብነት ስለሆነ ስራውን ከዘጋ በኋላም ለምንድነው ለግሉ ይቀጥላል። ስለዚህ ይሄን ቲን ነምበር ካወጣ በኋላ ንግድና ኢንዱስትሪ ቅድም እንዳልኩት ሂዶ ንግድ ፍቃዱን ያወጣል። ያንን ንግድ ፍቃዱን ካወጣ በኋላ ለምንድነው የሚያደርገው? ለገቢዎች ነው የሚያሳውቀው። ቲን ነምበር አንዴ ተመዝግቧል። ኦልሬዲ አሁን ሲስተም ውስጥ ገብቷል። ሲስተም ውስጥ ከገባ በኋላ የንግድ ስራውን ሰርቶ አመታዊ ገቢውን እንዳልኩ ጀማሪ ባለሙያዎች ናቸው፣ ጀማሪ ነጋዴዎች ናቸው። እነዚህ ነጋዴዎች ምን አይገደዱም ብያለሁ? ሰነድ መያዝ አይገደዱም። ሰነድ ቢይዙ ግን ይጠቀማሉ ነው። ሰነድ ቢይዙ እስቲ እንደውም እቺ እናብራራት። ሰነድ ሲባል ምንድን ናቸው ሰነዶቹ? በመንገድ ይያዝ? ምን አይነት ባህልስ ሲኖር እንደ አንድ ንግድ? ሰነድ ማለት ምንድን ነው? የተለያየ የግዢ ሰነዶች ነው የሚይዘው። አሁን ለምሳሌ ደረጃ ሀመርሃ የሂሳብ መዝገብ እንዲይዙ አይገደዱም። ደረጃ ሀመርሃ የሚባሉት እነማን ናቸው? ደረጃ ሀመርሃ የምንላቸው በብዛት አሁን ላይ ደረጃ ሀመርሃ የሚለው ቀርቷል። በቀደመው አዋጅ ሲሻሻል ማለት ነው 979 ተሻሽሏል። አሁን በማሻሻያው ደረጃ ወደ 2 ወርዷል። ደረጃ ሀናለ አመታዊ ገቢያቸው ከ2 ሚሊዮን ብር በታች የሆኑ ደረጃ ለውስጥ ሲመደቡ፣ አመታዊ ገቢያቸው ደግሞ ከ2 ሚሊዮን ብር በላይ የሆኑ ደረጃ ሀ ውስጥ ናቸው ማለት ነው። ምናልባት ማህበራት የገንዘብ መጠኑ ማህበራትን ምን አይልም አይሸፍንም። ማህበራት ከሆኑ ፒኤልሲዎች ከሆኑ ግዴታ የደረጃ ሀ ግብር ከፋይ ናቸው። ስለዚህ እኛ ግን ያው ጀማሪዎች ናቸው ብለናል። ጀማሪዎችን በተመለከተ ግን ደረጃ ለውስጥ ነው የሚመደቡት አሁን ባለው በተሻሻለው አዋጅ ማለት ነው። ደረጃ ለውስጥ ሲመደቡ የደረጃ ለግብር ከፋዮች ሂሳብ መዝገብ እንዲይዙ አይገደድም። ሂሳብ መዝገብ ግን በፈቃዳቸው ቢይዙ ተጠቃሚ ሊያደርጋቸው ይችላል። በሂሳብ መዝገባቸው መሰረት ባይወሰንም ሰነድ ይኖራቸዋል። ያ ማለት ምንድነው? የሰነድ የምንላቸው ነገሮች የግዢ ሰነድ፣ ግዢ ሲፈጽሙ ግዢ ያከናወኑባቸው ደረሰኞችን፣ ከየት ከግዢ ከፈጸሙባቸው አካል የሚሰበሰቡ ደረሰኞችን፣ ሽያጭ ሲያከናውኑ ደግሞ ሂሳብ መዝገብ ላይ እየመዘገቡ ሽያጫቸውን ይህን ያህል ሽያጭ አለን ብለው፣ ምክንያቱም ደረሰኝ እንዲያሳትሙ አሁንም አይገደዱም፣ በደረሰኝ እንዲሸጡም አይገደዱም። ስለዚህ በደረሰኝ እንዲሸጡ ስለማይገደዱ ሽያጫቸውን በሂሳብ መዝገብ አዘጋጅተው ሂሳብ መዝገብ ላይ ቢያሰፍሩ በኋላ ላይ የመጀመሪያው አመት ላይ ግምት አለ ግብርን ለመጣል ማለት ነው። ምን ያህል ነው አመታዊ ገቢያቸው ምን ያህል ነው? ከአመታዊ ገቢያቸው ደግሞ ነው አይደል የንግድ ስራው ታይቶ ያገኙት ትርፍ ታይቶ ከትርፋቸው ላይ ወጪው ተቀናንሶ ከትርፉ ላይ የገቢ ግብር ይከፍላሉ። ያን የገቢ ግብር ለማስላት ወደ ግምት ከመሄዱ በፊት ግብር ሰብሳቢ መስሪያ ቤቱ ወደ ግምት ከመሄዱ በፊት ሰነድ የሚያገኝ ከሆነ በሰነዱ አማካኝነት ሊወስን የሚችልበት ሁኔታ ይፈጠራል። ስለዚህ አመታዊ ገቢያቸውን ወይም አመታዊ ግብራቸውን ለመወሰን እነዚህ ሰነዶችን በእጃቸው ቢገኙ የተሻለ ይሆናል ማለት ነው። የግዢና የሽያጭ ሰነዶች ግዢና ሽያጭ ሰነዶቻቸው ቢይዙ የተሻለ ይሆናል። አሊያም ሌላ ሊሆን የሚችለው ምንድነው? ተመሳሳይ ስራ ላይ የተሰማሩ ነጋዴዎችን የእነሱን ገቢ ታይቶ አነጻጽሮ ነው ግምት የሚጣልባቸው። አነጻጽሮ ግምት ሲጣልባቸው ምናልባት እነዚህ እንደ ማነጻጸሪያ የታዩ ምንድነው ነጋዴዎች የንግድ ስራቸው የዳበረ የታወቀ በአካባቢው ላይ ምን ያለ ተቀባይነት ያለው ገቢው ከፍ ያለ ሊሆን ይችላል። ስለዚህ ይሄ ግምት ነው። ግምት ኤግዛክት ሊሆን ይችላል፣ ሊያንስም ሊበዛም ይችላል። ስለዚህ ግምት በራሱ ግምት ሲባል ፌር ሊሆንም ይችላል። ከዛ የተነሳ ቅሬታዎች ሊፈጥሩ ይችላሉ። ስለዚህ ግምቱ እንደተጠበቀ ሆኖ ሰነድ ቢይዙ እኔ ይረዳቸዋል ብዬ አስባለሁ። በጣም ጥሩ። ከማህበራት አንጻር በተለይ ፒኤልሲ አንድ ከማህበር ውስጥ የሚጠቀስ ነውና እነዚህ አዳዲስ ጀማሪ ስራ ፈጣሪ ቢሆኑም በግለሰብነት ብቻ ላይሆን ይችላል። እንደ ማህበርም ተደራጅተው ፒኤልሲ ፈጥረው ቢዝነስ ሊጀምሩ ይችላሉና ሀሳባቸው ወደ ቢዝነስ ይቀይሩት ይችላሉና እነዛስ በሚሆኑበት ጊዜ አሁን ካነሳ ነው አንጻር ለየት የሚል ነገር አለ ወይ? ብዙ የሚለይ ነገር የለውም። ያው ፒኤልሲ ሲሆን ከ2 ሰው ጀምሮ እስከ 50 ሰው ነው ሊደራጅ የሚችለው። ፒኤልሲ ጋር ያው ከሌሎቹ ማህበራት ለየት የሚያደርገው ምንድነው? የሰው ውስንነት አለው። 50 ሰው ነው። ከ50 ሰው በላይ መደራጀት አይቻልም።
ከሁለት ሰው ጀምሮ ግን መደራጀት ይቻላል። ስለዚህ ይሄ ማህበር ደግሞ ከላይ የሚያስፈልጉትን ነገሮች ፍቃድ ለማውጣትን መመዝገብን ይገደዳል። ልክ ለግለሰቡ እንደሆነው እንደጠቆም ነው ለፒኤልሲው በተመሳሳይ መልኩ ይሆናል። ፒኤልሲው ጋር የሚለየው ምንድነው? ማህበር ሆኖ መመዝገብ ይኖርበታል። ከግለሰቡ የሚለየው አንድ ይሄ ነው። መመዝገብ ይኖርበታል። ይሄ ደግሞ የት ነው ግብር ከፋይነቱ የሚለውም ነገር መለየት ይኖርበታል። ቅድም ላይ በግለሰቡ ስናነሳ የግለሰብ ግብር ከፋዮች የት ነው መመዝገብ ያለባቸው፣ ግብር ከፋይነታቸውስ የማን ነው የሚለውን ነገር ሳናነሳው አልፈናልና አጋጣሚ አሁን ላይ ብናነሳው እነዚህ ግለሰብ ነጋዴዎች ግብር ከፋይነታቸው ለከተማ መስተዳደሩ ነው የሚሆኑት። አሁን እኛ አዲስ አበባ ላይ ያለ ነው። እንደ አዲስ አበባ ተጨባጭ ሁኔታ ስናይ ለማን ነው ግብር የሚከፍሉት? ለከተማ መስተዳደሩ፣ የከተማው ግብር ስለሆነ ማለት ነው። ፒኤልሲ በሚሆንበት ጊዜ የፌዴራል ግብር ከፋይ ነው የሚሆነው። የፌዴራል ግብር ከፋይ ይሆንና የት ነው መመዝገብ ያለበት የሚለውን ነገር ስናይ የፌዴራል ተቋማት ላይ ነው። ፌዴራል ተቋማት የተለያዩ 5 አይነት ብራንቾች አሉት። ከ5ቱ ብራንች አድራሻቸው ባለበት አካባቢ ላይ ወይም ክፍለ ከተማቸው ባለበት አካባቢ ላይ አሊያም ደግሞ እንደ ካፒታላቸው እያንዳንዱ ብራንች ለምሳሌ የፌዴራልን አደረጃጀት ስናየው ከፍተኛ ግብር ከፋይ አለ፣ መካከለኛ ግብር ከፋይ አለ፣ አነስተኛ ግብር ከፋይ አለው ማለት ነው። በእነዚህ በሶስቱ ካፒታላቸው በሚያርፍበት ቦታ ላይ ተመዝጋቢ መሆን አለባቸው ማለት ነው። ይህንን መለየት ይኖርበታል። አዲስ አበባ ላይም በተመሳሳይ መልኩ በወረዳቸው ላይ በሚገኘው ወረዳቸው ላይ ወይንም የክፍለ ከተማ ግብር ከፋይ ሊሆን ይችላል ማለት ነው፣ ሶርስ የሆኑ ማለት ነው። ስለዚህ ፒኤልሲ 2 ከዛ በላይ ብለናል አይደል? 2 ከዛ በላይ የሆኑ ግለሰቦች ተስማምተው ተነጋግረው ለመክፈት ያሰቡትን ቢዝነስ ከለዩ በኋላ መመዝገብ ይኖርባቸዋል። በየት? በውልና ማስረጃ ስምምነታቸው መጽደቅ ይኖርበታል። ያንን የጸደቀ የተመዘገበ ሰነድ ይዘው ቲን ነምበር ያወጣል። ቲን ነምበር የሚወጣው አሁን በግለሰብ አይሆንም። እዚህ ጋር ስናየው በማህበሩ ስም ነው የሚሆነው፣ ወይንም በዚህ በፒኤልሲው ስም ነው የሚሆነው። በፒኤልሲው ስም ቲን ነምበር ይወጣል። ኃላፊነቱን ስናየው ደግሞ ባላቸው ሼር ልክ ብቻ ኃላፊነት ይወድቅባቸዋል። ኃላፊነቱ የተወሰነ ነው። የት ድረስ ነው ኃላፊነታቸው የሚወሰነው? ያዋጡት ካፒታል ላይ በዚህ ባዋጡት ካፒታል ልክ ኃላፊነታቸው በዛ ይወሰናል። ስለዚህ ቲን ነምበር ሲወጣ በአንደኛው ቲን ነምበሩ የሚወጣው በግለሰብ ሳይሆን በፒኤልሲው ስም ቲን ነምበር ይወጣል፣ ይመዘገባሉ። ስለዚህ ተመዝጋቢ የሚሆነው ማን ነው? ይሄ ፒኤልሲ እንደምንድን ነው? እንደ አንድ የህግ ሰውነት ይሰጠዋል። የህግ ሰውነት ይኖረዋል። ያን የህግ ሰውነት ይዞ ተመዝጋቢ ነው፣ ሊከሰስም ይችላል ማለት ነው። ስለዚህ በዛ አይነት አደረጃጀት ፒኤልሲም ላይ መደራጀት ይችላሉ ማለት ነው። በጣም ጥሩ። እንግዲህ ንግዱ ወደ ምንድነው ሀሳቡ ወደ ንግድነት ከተቀየረ በኋላ የሚያስፈልጉትን ህጋዊ ማዕቀፎች ካሟላ በኋላ እንግዲህ ንግዱ ደግሞ መንቀሳቀስ ይጀምራል። እንደ አንድ ነጋዴ ወይም በንግድ ዘርፍ ውስጥ እንደተሰማራ ግለሰብ ምን አይነት ባህል ሊኖረው ይገባል? ያ ነጋዴ በተለይ ከህግ ጋር መጋጨት እንዳይመጣ ቀድሞ በተለይ ከማስቀረት አንጻር የመጀመሪያው ክፍል ቀድሞ ይሄ ፕሪቬንቲቭ ከሆነው አንጻር ምን አይነት ባህል ሊኖረው ይገባል? በዛ ቢዝነስ ውስጥ ነገሮችን ሲያከናው ምን አይነት ባህል አንድ ነጋዴ ሊኖረው ይገባል? ከህግ አንጻር ያው ሊኖረው የሚገባው ባህል ቀደምም ነካ ለማድረግ ሞክረን ነበር። አንድ ነጋዴ ሊኖረው የሚገባው በንግድ ስራ ውስጥ ሲያልፍ የተቀመጡለት የህግ ማዕቀፎች አሉ። እነዛ መካከል ማንኛውም የንግድ ሲያከናውን ከተመዘገበ ነጋዴ የንግድ ስራውን ቢያከናውን አንድ የተሻለ ይሆናል። ምናልባት እንደዚሁ አየር ባየር የሚደረጉ ግብይቶች ይኖራሉ። እነዛ አይነት ግብይቶች ገቢ ሳይታወቅ ሊያብጥ ይችላል። ገቢውን ሲያሳውቅ ማበጥ ማለት ምንድነው? ገቢ አግኝቷል። ያገኘው ገቢ ግን ከየት ነው? እንደዚህ አየር ባየር ከተደረገ የንግድ ስርዓት ሊገኝ ይችላል። ያንን የንግድ ስርዓት ሽያጩን ግዢውን አላሳወቀውም። ለምን? ህጋዊ ካልሆነ መንገድ ስለገዛው ማለት ነው። ነገር ግን ሽያጩን ያሳውቀዋል። እንደዚህ አይነት ችግሮች ይፈጠራሉ። ሽያጩን በሚያሳውቅበት ጊዜ የሚመጣው ምንድነው? በኦዲት ምርመራ ጊዜ ያ ነገር ይገኛል። ምን ይሆናል? ገቢው ያብጣል። ገቢው በምን ሊያብጥ ቻለ ወይንም በምን ሊበዛ ቻለ የሚለውን ነገር ስናየው ግዢውን አላሳወቀውም። ግዢው ከየት መጣ?
ተመዝጋቢ ካልሆኑ ነጋዴዎች ወይንም እንደዚሁ ከኮንትሮባንድ ንግድ ከተገኘ ማቴሪያሎች ወይንም ቁሶች ከዛ የተገኘ ሽያጭ ይሆናል ማለት ነው። ሽያጩ በአጋጣሚ በዛ መልኩ ሲያብጥ የሚመጣው ምንድን ነው? የኦዲት ምርመራ ጊዜ የኦዲት ፋይንዲንግ ነው የሚገኘው። በኦዲት ምርመራ ጊዜ የሚገኝ ላይ ሁለት ችግሮች ሊፈጥሩ ይችላሉ። አንደኛ ግብር መሰወር፣ ግብር መደበቅ የሚባል የወንጀል ተጠያቂነትን ሊያመጣ ይችላል። ያ የወንጀል ተጠያቂነት ደግሞ እስከ ምንድን ነው? ግለሰብን እስከ መክሰስ፣ ግብሩን ለማስከፈል ደግሞ ንብረቱን እስከ መያዝ፣ በወንጀል የተፈራ ፍሬት ብሎ ንብረቱን በሐራጅ እስከ መሸጥ ሊያደርስ ይችላል። በሌላ መልኩ ደግሞ በፍትሐ ብሔሩ ስናይ ደግሞ ገቢውን አግኝቶ ገቢውን ባለማሳወቅ የሚጣሉ ቅጣቶች፣ ዋናው ግብር፣ ወለድ እነዚህን ደግሞ ምን ያመጣበታል? ተጠያቂነትን ያመጣበታል ተያይዞ ማለት ነው። በፍትሐ ብሔርም በወንጀልም ተጠያቂነት ሊያመጣ ይችላል። ስለዚህ ማድረግ ያለበት አንድ ግለሰብ ምን አይነት ግብይት ነው መፈጸም ያለበት? ጤናማ የሆነ ግብይት መፈጸም አለበት። ከነማን? ከተመዘገበ ነጋዴዎች፣ ግልጽ ከሆኑ ነጋዴዎች። በተለይ አሁን ደግሞ በተወሰነ መልኩ ቀንሷል። ገቢዎች ሚኒስቴር ምን አድርጓል? እንደዚህ የተመዘገቡ ነጋዴ ሁነው ነገር ግን ተሰውረው የሚነግዱ ነጋዴዎች አሉ። ራሳቸውን ሰውረው የሚነግዱ ነጋዴዎች አሉ። ያ ማለት ምንድን ነው? ፍቃድ አላቸው ከተቋሙ ያወጡት ፍቃድ። ያንን ፍቃድ ይዘው ንግድ ይሰራሉ። የንግድ ቦታ ግን የላቸውም። ምን ማለት ነው? በአየር ይነግዳሉ፣ ያመጣሉ፣ እቃ አቅርቦት ይሰጣሉ፣ ደረሰኝ ይቆርጣሉ። ባራሻቸው ግን ተፈልገው የማይገኙ ናቸው። እነዚህን ስክሪን አውት እያደረገ ገቢ ሰብሳቢ መስሪያ ቤት በድረ ገጹ ላይ ያወጣቸዋል። አዲስ አበባ ገቢዎችም ቢሆን ፌዴራሉም ገቢዎችም ቢሆን በድረ ገጹ ላይ ያወጣቸዋል። ስለዚህ ምን ማድረግ አለበት? የገቢዎች ሚኒስቴርን ድረ ገጽ መፈተሽ ይኖርበታል ማለት ነው። ሲፈትሽ እነዚህ እስካን ተደርገው የወጡ ነጋዴዎች እነማን ናቸው? ሀሰተኛ ነጋዴዎች ናቸው። ህጋዊ ፍቃድ ይዘው ነገር ግን ራሳቸውን ሰውረው የንግድ ስራ የሚሰሩ ምን ያደርጋሉ? አቅርቦት ያመጣሉ። አቅርቦታቸውን ያቀርባሉ ለነጋዴው። ነጋዴው ይቀበላል፣ የንግድ ስርዓቱን ያከናውናል፣ ደረሰኝ ይቆረጠለታል። ያ ደረሰኝ ግን ምንድን ነው? ሀሰተኛ ነው። ቋሚ የንግድ ስፍራ የላቸው ማለት ነው። ስለዚህ የንግድ ስፍራ ካላቸው ሰዎች፣ ቋሚ የንግድ ቦታ ካላቸው ሰዎች ግዢውን መፈጸም ይኖርበታል። ያንን ማከናወን ይኖርበታል። ያን አከናውኖ ገቢውን ምንድነው ገቢውን ያሳውቃል። በገቢው ልክ ደግሞ ግብሩን ይከፍላል። በገቢው ልክ ደግሞ ምን ያለ ወጪ አለ። ገቢ ሲኖር ግዴታ ወጪዎች አሉ። ወጪዎቹን ለማቀናነስ ገቢውን በትክክል ምን ማድረግ አለበት? ማሳወቅ አለበት ማለት ነው። እነዚህ ነገሮች መጠንቀቅና እነዚህ ነገሮች ማወቅ ይኖርበታል ብዬ አስባለሁ። ጥሩ ተሞክሮች ምን አሉ? አንድ ነጋዴ እነዚህ ነገሮች መመዝገብ ምን ቢጠቀም የተሻለ ነው? ካለህ ልምድ አንጻር እንዲህ የምትመክረው እነዚህ ገቢዎችና ወጪዎችን ከመመዝገብ አንጻር ቀላል መንገዶች ማንኛውም ነጋዴ ካለበት ቦታ ሆኖ ሊጠቀማቸው የሚችሉ መንገዶች ምናልባት ከተሞክሮ ካለ? እንደ ግለሰብ ነጋዴ ያው ማንኛውም ስራ በግለሰብ ላይ በግለሰቡ ላይ ብቻ የተንጠለጠለ ነው የሚሆነው። ስለዚህ ይሄ ግለሰብ ማንኛውንም ስራ የሚሰራው እርሱ ነው። ምናልባት ተቀጣሪ ሊኖረውም ላይኖረውም ይችላል። ተቀጣሪ የሚኖረው ከሆነ ለተቀጣሪዎቹ አንዳንድ ስርዓቶችን ማስቀመጥ ይኖርበታል። በደፈናው የንግዱ ስራ ብቻ እንዲያከናውን መቅጠር አይኖርበትም። ከተቀጣሪው ጋር የተለያዩ ውሎች፣ ስምምነቶች ማድረግ ይኖርበታል። ስምምነቶቹ ምንድነው? ሽያጭ ሲያከናውን እነዚህ ነገሮች መጠንቀቅ ይኖርበታል። እንበልና ደረሰኝ መቁረጥ ካለበት ደረሰኝ እንዲቆርጥ በውል ማስፈረም ይኖርበታል። ግን በብዛት ስናይ ግለሰብ ነጋዴዎች ቅጥር የላቸውም። በራሳቸው የሚከናወኑ ስራዎች ስለሆኑ እነዚህ በራሳቸው የሚያከናውኑ ሰዎች ምን ማድረግ አለባቸው? ግዢያቸውን ቅድም ብያለሁ፣ ቀጥታ በራሳቸው ሂደው መግዛት። ሰዎች እንዲያመጡላቸው ሲደረግ የተለያየ ማጭበርበር ስለሚያደርጉባቸው ማለት ነው። የማጭበርበር ሀሳብ ላይኖራቸው ይችላል። የእነሱም አላማም ላይሆን ይችላል። የማነው አላማው? ነገሮችን የሚያቀርብላቸው ወይም ግብአትን የሚያቀርብላቸው አካል ሊያጭበረብራቸው ስለሚችል ቀጥታ ቀነስ ባለ ዋጋ ምናምን ይመጣል። በዛ መልኩ ነው እንትን የሚሉት እና ስለዚህ ቀጥታ ከንግድ ስራው ግዢያቸውን ቢፈጽሙ በራሳቸው ሂደው ማለት ነው። በራሳቸው ሂደው ቀጥታ የንግድ ስራውን ቢፈጽሙ አሊያም ደግሞ የንግድ ቦታውን ካረጋገጡ መኖሩን የንግድ ቦታውን ካረጋገጡ ግዢ ኦርደር ቢያደርጉ ቢያመጣላቸው ይችላል። አንዳንዴ ዝም ብለው ነው በስልክ ብቻ ኮሚኒኬት የሚያደርጉ አለ። የንግድ ስራው የት ነው የሚባለውን አያውቁትም። ግን የንግድ ስራውን መኖሩን የንግድ ቦታው በትክክል መኖሩን የሚያረጋግጡ ከሆነ
በስልክ ኮሚኒኬት አድርገው ኦርደር ቢያደርጉ ቢያቀርብላቸው ችግር አይኖረውም። ስለዚህ ግለሰብ ነጋዴዎች በዚህ መልኩ መጠንቀቅ ይኖርባቸዋል። ፒኤልሲዎችን በተመለከተ ግን ምናልባት ቅጥረኛ ሊኖራቸው ይችላል። እነሱ ሂሳብ መዝገባቸውን መከታተል ይኖርባቸዋል፣ መመዝገብ ይኖርባቸዋል። የእነሱ ሂሳብ መዝገብ የመያዝ ግዴታ ስላለባቸው ማለት ነው። ሌጀር ላይ ሊመዘገቡ ይችላል። ከሌጀር ላይ ደግሞ ስቶክ ሲገባ ስቶክ ላይ መመዝገብ ይኖርባቸዋል። ከስቶክ ሲወጣ መመዝገብ ይኖርባቸዋል። ያ ማለት ምንድነው? ገቢያቸውን ወጪያቸውን በትክክል ለግብር ሰብሳቢው መስሪያ ቤት ማሳየት ይችላሉ ማለት ነው። ከወጪና ገቢያቸው በላይ ምናልባት የናረ ታክስ ቢጠየቁ በዛ መሰረት በሰነዳቸው መሰረት መከራከር፣ ሰነዳቸውን አቅርበው ማሳየት ይችላሉ ማለት ነው። በዛ መግባባት ወደ ትክክለኛው ግብር ሬት መውረድ ይችላሉ ማለት ነው። እነዚህ ነገሮች ማስተካከል አለባቸው። በጣም ጥሩ። ሌላኛው እንዴ እንድናነሳ ያሰብኩት በተለይ የኛም ተመልካቾቻችን ስታርታፖች አዳዲስ ስራ ፈጣሪዎችም ናቸውና በተለይ እንደ አዲስ ጀማሪ ከሀሳብ ወደ ንግድ ወደ ቢዝነሱ ለሚሄድ ሰው እነዚህ አንዳንድ የሚቸግሩ ነገሮች አሉ። በተለይ ከካፒታል ጋር ተያይዞ ቤት መከራየት፣ ምናልባት አንዳንዶቹ ሰው መቅጠር የሚጠይቁ ነገሮች አስቸጋሪዎች ናቸው ከአቅም ውስንነትም አንጻርና ከዚህ ጋር እየተሰሩ ያሉ ስራዎች እነዚህን ነገሮች በተለይ ፈጠራ ሀሳብ ላላቸው አቅም ግን ለሌላቸው ሊደግፍ በሚችል መንገድ እየተሰሩ ያሉ ስራዎች እንቅስቃሴዎች ካሉ ምናልባት ሜንሽን የምታደርግልን መታነሳለን? ያው እነዚህ አሁን ለምሳሌ ወደ ስራ የሚገቡ ሰዎች የፈጠራ ስራ ያላቸው ወይም የንግድ ስራ ላይ ሊሰማሩ የሚችሉ ሰዎች የፈጠራ ስራቸውን የት ቦታ ማድረግ አለብን? ይህን የፈጠራ ስራችንን ማን ነው ሊቀበለው የሚችለው? ማን ነው የሚጠቀመው? የንግድ ስራም ከሆነ ደግሞ የንግድ አይነቱን እንዲጠቀሙ የሚችለው እነማን ናቸው የሚለውንም ነገር ከሀሳባቸው ጋር አያይዘው ማሰብ ይኖርባቸዋል። ይህንን ካደረጉ በኋላ ከካፒታል ጋር በተያያዘ ግን ካፒታልን በተያያዘ ብድር ሊሰጡ የሚችሉ ጥቃቅን ኢንተርፕራይዝ ምንድን ናቸው ቢዝነስ እንትኖች አሉ። ከእነሱ ጋር ነው ኮሚኒኬት ማድረግ ያለባቸው። ግለሰብ ከሆኑ ካፒታላቸውም አነስተኛ ነው፣ የሚፈልገው ካፒታል ስራውን ለመስራት አነስተኛ ነው። በአነስተኛ ካፒታል የንግድ ስራቸውን ሊሰሩ ይችላሉ። ስለዚህ ቀጥታ የት ነው መሄድ የሚኖርባቸው? ከተደራጁ ወይም ለመደራጀት ካሰቡ በኋላ ሀሳባቸውን ብድር ሊሰጣቸው የሚችል ስሞል እንትኖች አሉ አይደለ? ቢዝነስ እንትኖች፣ እነሱ ጋር ኮንታክት ማድረግ አለባቸው። ከእነሱ ጋር ብድር ካገኙ በኋላ በብድሩ ሂደት ስራቸውን በአግባቡ መስራት የሚችሉበትን ነገር ማመቻቸት ይችላሉ። ኦኬ፣ በጣም ጥሩ። ሌላኛው እንግዲህ አንድ ቢዝነስ መንቀሳቀስ ከጀመረ በኋላ ይሄ ሌሎች ተግዳሮቶቹ እንዳሉ ሆነው በተለይ እንደ ስራ ፈጣሪና በዛ ዘርፍ ውስጥ እየተንቀሳቀሰ እንዳለ ግለሰብ የሚመጡ የተለያዩ ተግዳሮቶች ይመጣሉ። በተለይ ከህግ አንጻር ግብር ጋር ተያይዞ ብዙ ጊዜ ቻሌንጅድ ሲሆኑ ይታያል። ቅድም ያነሳቸው ነገሮች አሉ። መመዝገብ፣ በጊዜው ማቅረብ፣ መረጃዎችን መያዝ፣ እነዚህ ነገሮች እንዳሉ ናቸውና ከዛ ባሻገር ግን ካለ ተመክሮ አንጻር በተለይ ጀማሪ ሲሆኑ ንግዱ ዘርፍ ላይ የሚከሰቱ ስህተቶች ምንድን ናቸው? ብዙውን ጊዜ መታረም የሚችሉ በቀላሉ ግን በተደጋጋሚ የታዘብካቸው ችግሮች ምን አሉ? ከጀማሪ ነጋዴ አንጻር ከጀማሪ ነጋዴ አንጻር እኔ የታዘብኳቸው ምንድን ነው የንግድ ስራውን ካፒታልና የግል ካፒታል ወይም የግል አካውንታቸውንና የንግድ ስራ አካውንታቸውን ይቀላቀላሉ። እነዚህ ችግሮች አሉ። ምናልባት በግላቸው ከስራ ውጭ ከንግድ ስራ ውጭ የሚያገኙት ገቢ ሊኖር ይችላል፣ ስጦታ ሊኖር ይችላል። የት ነው የሚገባው? የግላቸው አካውንት ላይ፣ የንግድ ስራው አካውንት ላይ አይገባም። ይሄ ችግሮች ይታያሉ በብዛት። ምን አይነት ጉዳት ሊያስከስት ይችላል? እስቲ የጉዳቱን ከፍታና መጠን እንድንረዳው ምን አይነት ድረስ ጉዳት ሊያመጣ ይችላል እንደዚህ አይነት ነገር? መልካም፣ እሷን ላነሳ ነው። ይሄ ነገር በሚሆንበት ጊዜ ምንድን ነው የሚመጣው? ገቢ ሰብሳቢው መስሪያ ቤት ምን ያያል? አካውንት ያያል። አካውንት ሲያይ አካውንቱ ላይ የሚያገኘው ትራንዛክሽንና እነሱ ደግሞ እነዚህ ነጋዴዎች በአመታዊ ገቢ ብለው የሚያሳዩት ትራንዛክሽን እኩል አይደለም የሚሆነው። ልዩነት ይፈጠራል። በተፈጠረው ልዩነት መካከል ይሄ ከየት መጣ የሚለው ጥያቄ ነው የሚመጣው። የታክስ ህጉ ደግሞ የኛ ሀገር የታክስ ህግ
ምንድነው ልምዱ? ግለሰብ ነጋዴ በሙሉ በራሱ ነው የሚያሳውቀው። ሰልፍ ዲክሌር ነው የምናደርገው፣ በራሱ ነው የሚያሳውቀው። የመጀመሪያ ግብሩን ምን ያደርጋል? በራሱ ያሳውቃል። በራሱ ያሳወቀውን ግብር ተከትሎ ደግሞ ግብር ሰብሳቢ መስሪያ ቤት ምን ያደርጋል? የራሱን ማጣራት ያደርግና ያሳወቀኝ ገቢ ትክክል ነው፣ ግብር ይሄ ነው፣ ልክ ነው፣ ስለዚህ ተቀብያለሁ ይለዋል። ወይንም ደግሞ አይ ያሳወቀኝ ይሄን ያህል ማሳወቅ የሚገባ ይሄን ያህል ነበር፣ አንተ ግን ይሄን ያህል ያሳወቀኝ፣ ስለዚህ ባላሳወቀኝ መጠን ግብር እፈልግብሃለሁ ብሎ ግብር ይጠይቀዋል። ተጨማሪ ማለት ነው። ተጨማሪ ግብር ይጠይቀዋል። እነዚህ ተጨማሪ ግብር የሚመጣው ቅድም ከነገርኩ ምሳሌ ስጦታ የሚያገኙት ገንዘብ ሊኖር ይችላል። በተለያየ መልኩ ብቻ ከንግድ ስራ ውጭ የሚገኝ ገንዘብ ሊኖር ይችላል። ማን ላይ ነው ይሄ? ብዙ ጊዜ ይሄ ችግር የሚታየው ግለሰብ ነጋዴዎች ላይ ማለት ነው። ከግል አካውንታቸው ጋር ይቀላቀላል። ያ በሚሆንበት ጊዜ ይህንን ካላስረዳ አይ ከከሌ ወስጄ ነው ብቻ የሚለው ገቢ ሰብሳቢውን አያሳምንም። የታክስ ሕጉም የሚያስገድደው ምንድን ነው? ባለስልጣን መስሪያ ቤቱን በአግባቡ ማሳመን ይኖርበታል ነው የሚለው የታክስ ሕጉ። ስለዚህ በአግባቡ ለማሳመን መናገር ብቻ አይደለም፣ በሰነድ ጭምር ማሳመን ማስረዳት ይኖርበታል። ወይንም ደግሞ ገንዘቡን በራሱ አሁን ለምሳሌ እንበልና እኔና አንተን እንበልና እኔ ነጋዴ ቢሆን አንተ ስጦታ ብትሰጠኝ የሰጠኝ ስጦታ ወደ እኔ አካውንት ሊገባ ይችላል። ወደ እኔ አካውንት ሲገባ ዝም ብሎ በቃ እንደ ወንዴ ዝም ብዬ የሆነ ገንዘብ ትራንስፈር ባረግ እንደማለት ነው። እሺ ያንን አይ ከሱ ሰጥቶኝ ነው የሚለው አያሳምንም። ምናልባት ከኔ ጋር ግብይት አድርገ ሊሆን ይችላል በአካውንት የከፈልከኝ። ስለዚህ ይሄን ገቢ ሰብሳቢ መስሪያ ቤት አያሳምንም። ሊሆን የሚገባው ምንድነው? የንግድ አካውንቱንና የግል አካውንቱን መለየት ይኖርበታል። ስለዚህ እንደዚህ አይነት ችግሮች ይከሰታሉ። እነዚህ አይነት ችግሮች ምን ያደርገዋል? ጀማሪን ግብር ከፋይን ወይንም ነጋዴን ዲስከሬጅ ያደርገዋል። ለምን? ከሰራው የንግድ ስራ በላይ ስለሚጠየቅ። የሚጠየቀውም ደግሞ ቀደም ነግሬሃለሁ፣ ታክስ በራሱ አንድ ግለሰብ ማንኛውንም ገቢ ማስረዳት ማሳመን፣ ምክንያቱም ሰልፍ ዲክሌር ነው የምናደርገው፣ በግላችን ነው መጀመሪያ የምናሳውቀው። በግል ያሳወቅነውን ማን ክሮስ ቼክ ያደርጋል? ገቢ ሰብሳቢ መስሪያ ቤት ክሮስ ቼክ ያደርገዋል። ስለዚህ ክሮስ ቼክ ሲያደርግ ያገኘውን ልዩነት በሚያሳምን ሁኔታ ማስረዳት ይጠበቅበታል። ስለዚህ በሚያሳምን ሁኔታ ለማስረዳት ችግር ይገጥማቸዋል ግለሰብ ነጋዴዎች ማለት ነው። በሌላ መልኩ ደግሞ እያነሳሳ ነው ስንመጣ ነበር ጊዜን ጠብቆ አለማሳወቅ፣ ጊዜን ጠብቆ ግብር አለመክፈል፣ ወይንም ደግሞ አንድ ግብር ከፋይ አንድ ጀማሪ ነጋዴ አመቱ መጨረሻ አካባቢ የንግድ ስራውን ጀምሮ ሊሆን ይችላል እንበልና ግንቦት ላይ የንግድ ቤቱን ከፈተ እንበል። ግንቦት ላይ ከከፈተ በ2018 ግንቦት ላይ ከፈተ ብንል ምን ማድረግ አለበት? ግንቦትና ሰኔ ያለውን እንቅስቃሴ ማሳወቅ አለበት። ገቢ ኖረውም አልኖረውም ማሳወቅ አለበት። በተለይ ገቢ ሳትኖር ጊዜ በጣም እየሰማኋት ነው። እኔም ገቢ ሲኖር ማሳወቅ ነገር ልምዱ አለ። ግን ገቢ ሳይኖር አይ ገቢ የለኝም ተብሎ ትረሳለች፣ ትተዋለች። እስቲ እሷን በደንብ አንሳለን። ያ ምንድን ነው ማለት ማሳወቅ የሚባለው ማንኛውንም ጉዳይ ነው ማሳወቅ ያለበት። ማንኛውም ያትርፍም ይክሰርም ምንም አያገኝም፣ ያትርፍም ይክሰርም ማሳወቅ አለበት። እሱም ብቻ አይደለም፣ አድራሻ ሲቀይር፣ የንግድ ስራ አድራሻ ሲቀይርም ማሳወቅ አለበት። ስለዚህ ከንግድ ስራው ጋር ተያይዞ ያሉትን ማንኛውም ጉዳዮች ምን ማድረግ አለበት? ከማድረጉ በፊት ማሳወቅ አለበት። ምክንያቱም ባለማሳወቅ የምትል ቅጣት አለች፣ የታክስ ሕጉ ላይ የተቀመጠች ቅጣት አለች፣ ባለማሳወቅ ማለት ነው። ስለዚህ ምንም ነገር ሳያሳውቅ ማከናወን የለበት፣ ማንኛውንም ነገር ማሳወቅ አለበት። እንደዚህ አይነት ችግሮች አሉ። ስለዚህ እያንዳንዱ አክቲቪቲውን ለግብር ሰብሳቢ ባለስልጣን ማሳወቅ አለበት ማለት ነው። ለምን? ባለማሳወቅ ከሚመጣ ቅጣት ለመዳን ማለት ነው። ይህን የሚመለከተው የሚያሳውቀው ለየትኛው ክፍል ነው? ተመዝጋቢ ሆኖ ለተመዘገበበት ግብር ለሚከፍልበት ተመዝጋቢ ለሆነበት ቅርንጫፍ፣ ወረዳ ከሆነም ለወረዳው ግብር ሰብሳቢ፣ የግብር ሰብሳቢ ክፍለ ከተማም ከሆነ ለክፍለ ከተማው፣ የፌዴራል ከሆነም ደግሞ ለሚመለከተው ብራንቾች። ቀደም 5 ብራንቾች አሉ ብያለሁ። ምንድነው ተመዝጋቢ ለሆነበት ብራንች ማሳወቅ ይኖርበታል ማለት ነው። እያንዳንዱን አክቲቪቲውን ማሳወቅ ይኖርበታል። በጣም ጥሩ፣ መልካም። እንግዲህ እስቲ ወደ እንትኖቹን የምናያቸው። እንግዲህ አንድ ቢዝነስ ተጀመረ፣ ከሀሳብ ወደ ንግድነት አደገ። እዛ ውስጥ በተለይ አሁን በደንብ ጥሩ ስታነሳልን ነበረ። ማንኛውም ነጋዴ የሚያከናውናቸውን ነገሮች ቅድሚያ ማሳወቅ፣ ከዛ ነው አከናውኖ አያሳውቅም። እሱን ነገር አንስተናል። ከዛ ባሻገር ደግሞ በተለይ መጀመሪያ ላይ እንደ ንግድ ይሄ የአካውንት የመሳሰሉ ስህተቶች ብዙ ዋጋ እንደሚያስከፍሉም እያነሳህልን ነው።
እንግዲህ እስቲ አንድ ንግድ ሄዶ የማያዋጣው ከሆነና በቃኝም ሲል ምንድነው ሂደቱ? እስቲ ሂደቱ ምን ይመስላል? መልካም እኛ ሀገር ላይ ያው በቃኝ ስል በቃ ዘጋውት ነገር ነው የሚታየው። እሺ ምክንያቱም በቃ ሱቁን ዘጋው መስኮት መዝጋት ብቻ አይደለም። ከዛ ጋር ተያይዞ አሁን ይቺ ማሳወቅ ያልኩን ነገር አለች አይደለ? መዝጋት ላይ ራሱ ማሳወቅ አለበት። ለምንድነው መዝጋቱን የማያሳውቅ ከሆነ ግብር ሰብሳቢ መስሪያ ቤት በምንድን ነው የሚከታተለው? ተመዝጋቢ ነው አይደል? ሲስተም ላይ ነው የሚያየው። ሲስተም ላይ ሳየው ሲስተም ላይ ካልተዘጋ አክቲቭ እንደሆነ ነው የሚታሰበው። እሱ ሱቁን ቢዘጋ ቢያሽግ እሱ አይደለም ዋናው ሂዶ ከሲስተም ላይ ማዘጋት ይኖርበታል። ስለዚህ እና እኛ ሀገር ላይ ብዙ ጊዜ አይ ከሰርኩኝ ይባልና የሱቅ መስኮት ብቻ ነው የሚዘጋው ወይንም የክራይ ቤቱ ነው የሚለቀቀው። እንደዛ አይደለም። ከዛ ጋር ተያይዞ ምን ማድረግ ይኖርበታል? ቲን ነምበሩን መመለስ ይኖርበታል። ግለሰብ ከሆነ ቀደም እንዳልኩ የግለሰብ ቲም ለግሉም ለንግድ ስራውም ያገለግላል። ፒኤልሲዎች ከሆነ ግን ቲን ነምበሩ መዘጋት ይኖርበታል። የፒኤልሲው የሰውነት አካል ስለሚያከስም ማለት ነው። ሰው ነው የህጋዊ ሰውነት መብት ተሰጥቶት ነበር። የህጋዊ ሰውነት እንትኑ ስለሚያከስም ቲን ነምበሩ መመለስና መዘጋት ይኖርበታል። ንግድ ፍቃዱ ለንግድና ኢንዱስትሪ መመለስ ይኖርበታል። ይሄንን ለማድረግ ምን ያስፈልገዋል? ወደ ንግድና ኢንዱስትሪ ለመሄድ ንግድና ኢንዱስትሪ ክሊራንስ ከገቢዎች እንዲያመጣ ነው የሚጠይቀው። ከገቢዎች ክሊራንስ ያመጣል። ገቢዎች ምን ያደርጋል? መክሰሩን ያረጋግጣል። ኦዲት ማድረግ ካለበት ኦዲት ያደርጋል። ኦዲት አድርጎ ተከፋይ ግብሮች አሉ ያልከፈልከው ከመክሰር በፊት ያለ ከሆነ ያጣራል። ምክንያቱም ገቢዎች በህግ የተሰጠው ስልጣን ምንድን ነው? በ5 ዓመት ጊዜ ውስጥ ከልሶ የማየት ስልጣን ስጦታል። አንድ ግብር ከፋይ እስከ 5 ዓመት ዝም ብሎ ሊያሳውቅ ይችላል። ባሳወቀው መጠን ምን ያደርገዋል? ግብሩን ሲቀበለው ይቆያል። 5 ዓመት ከማለፉ በፊት ግን የ5 ዓመቱን ወደ ኋላ ምን ያደርጋል? ገቢዎች ያሰለዋል ወይም ኦዲት ያደርገዋል። ኦዲት አድርጎ ከዛ መካከል ያልተከፈለ ግብር ካለ ያልተከፈለ ግብር ይጠይቀዋል ከመዘጋቱ በፊት። ስለዚህ ያንን ነገር መጣራትና መረጋገጥ ይኖርበታል። ክሊራንስ በእጁ መያዝ ይኖርበታል። ክሊራንስ ከያዘ በኋላ ወደ ንግድና ኢንዱስትሪ ሄዶ ለንግድና ኢንዱስትሪ ምኑን መመለስ አለበት? የንግድ ፍቃዱን መመለስ አለበት። የተቀበለውን የንግድ ፍቃድ መመለስ ይኖርበታል። ያኔ ነው ዘጋ የሚባለው፣ ያኔ ነው እንጂ ከስር ያለው ብሎ ሱቁን መልቀቅ ወይንም መስኮቱን መዝጋት ብቻ አንድ ነጋዴ የንግድ ስራውን አቋርጫለሁ ማለት ሊያሰኘው አይችልም። እነዚህ ሂደቶችን ማሟላት ግዴታ ይኖርበታል ማለት ነው። በጣም ጥሩ። አሁን ወደ ቅድም ከቀረጻ ከመጀመራችን በፊት እያወራን ነበር። አሁን በተለይ ከንግዱ ዘርፍ ጋር ተያይዞ ከህግ ጋር ተያይዞ በጣም ፈጣን የሆነ የህግ እንትኖች አፕዴቶች፣ አዳዲስ ነገሮች በጣም ፈጣን ሆኗል እና ሁለት ነገሮች እንድናነሳ ፈልጌ ነው። አንደኛ ከምን አንጻር ነው እንደዚህ ፈጣን እየሆነ ያለው? በተለይ ከህጎች፣ አዋጆች የመሳሰሉት ነገሮች የሚወጡትና አንድ እሱ። ሁለተኛ በዚህ እንዲፈጣን በሆነ ሁኔታ ውስጥ እንደ አንድ ነጋዴ ምን አይነት እንቅስቃሴ ሊኖረን ይገባል? ከዚህ ፍጥነት ጋር አብረን ለመጓዝ አብረን ለመዝለቅ ምን አይነት ቅድመ ዝግጁነት ያስፈልገናል? ከመጀመሪያው ከምን የተነሳ ነው እነዚህ ፈጣን የሆኑ አፕዴቶች እያየን ያለ ነው ከሚለው እንነሳና እንቀጥላለን። ያው እንደኔ ግንዛቤ ወይም እንደኔ እይታ ፈጣን የሆኑ ለውጦች እየመጣ ያለው ያው የዓለም ሲስተምን ከግምት ማስገባት ይኖርብናል። ዓለምን በየጊዜው እየተቀያየረ ነው። የዓለም ሲስተሞች እየተቀያየሩ ነው። አሁን ላይ ደግሞ መረጃ ለማግኘት ቅርብ ነው። ከዛ አንጻር ነገሮች ቶሎ እየተለዋወጡ ነው። ሲስተሞችም እየተለዋወጡ ነው። የሚደረጉ ሲስተሞችን ስናያቸው እየተለዋወጡ ነው። የግብይት ስርዓቱን ስናየው እለት እየተለዋወጠ ነው። ከዚህ በፊት በጥሬ ካሽ እንገበያይ ነበር። አሁን ላይ ግብይታችን ስናየው በካሽ አይደለም፣ ስናየው በትራንዛክሽን እየተደረገ ያለው። ስለዚህ ከዛ አንጻር መቆጣጠር የማይቻልበት ደረጃዎች እየደረሰ ነው። ስለዚህ ዓለምን ተከትሎ ገቢ ሰብሳቢ መስሪያ ቤትም አፕዴት ማድረግ ይኖርበታል። ነጋዴውም ደግሞ በዛው ነው አፕዴት መሰረት ራሱን አፕዴት እያደረገ የንግድ ስርዓት ውስጥ ካልገባ በንግድ ስርዓት ውስጥ ተወዳዳሪ ስለማይሆን ከዓለም ሲስተም ጋር አብሮ እየተለወጠ ነው ያለው። ከዚህ አንጻር ቶሎ ለውጦች እየታዩ ነው። ቀደም ሲል ማኑዋል ነበር እንጠቀም የነበረው። አሁን ወደ ምንድነው ወደ ሲስተም ተቀይሯል። በብዛት ስናያቸው ግብር የሚከፈለው በሲስተም ነው። ድሮ ሰልፍ ነበረ።
አሁን በሲስተም ይከፈላል። በሲስተም ስንከፍል ደግሞ እዛ ያ ሲስተም የሚጠይቀን የተለያዩ ነገሮች አሉ። እነዛን አንድ ነጋዴ የማወቅ ግዴታ ይኖርበታል። መክፈል ሲኖርበት በሲስተም መክፈል ይኖርበታል። ማሳወቅ ሲኖርበት በሲስተም ማሳወቅ ይኖርበታል። ጊዜውን ከመጠበቅ አንጻር፣ ሂደቶችን ከመከታተል አንጻር፣ አብሮ ከእድገቱ ጋር ከማደግ አንጻር መከታተል ይኖርበታል። ስለዚህ ከነዚህ አንጻር እለት ለውጦች ይታያሉ፣ ሂደቶች ይታያሉ። ስለዚህ ምንድነው ማድረግ ያለበት? አንድ ግለሰብ ምን ይወድቅበታል? የማወቅ ግዴታ ይኖርበታል። አብሮ ከሲስተሙ ጋር መዘመን ይኖርበታል። እነዚህ ችግሮች ናቸው በኔ እይታ አሁን ላይ በእኛ ሀገር ሁኔታ እነዚህ ችግሮችን አብሮ ቶሎ አለመዘመን ያፈጠሩት ችግሮች ናቸው። ሲስተሙ ሲቀየር አብሮ አለመቀየር፣ እነዛ ቀደም ብሎ የዳበሩ ባህሎችን ይዞ ማስቀጠል ብቻ ሳይሆን አብሮ መለወጥ ይኖርበታል። የእነዚህ ችግሮች ናቸው ቶሎ እየለዋወጠው ያለው። በጣም ጥሩ። እንደ አንድ ነጋዴስ እነዚህ መረጃዎች ቶሎ እየተለዋወጡ ያሉትን እና አፕዴት እየተደረጉ ያሉትን መረጃዎች ቶሎ ለማግኘት እና በዛ መንገድ ራስን ከማስተካከል አንጻር ምን መጠቀም አለበት ብለህ ታስቀምጣለህ እንዴ? እኔ መጠቀም አለበት ብዬ የማስበው ምንድነው ከግብር ሰብሳቢው መስሪያ ቤት ጋር ኮንታክቱ ባይርቅ የተሻለ ነው። ያ ማለት ምንድነው አዳዲስ ሲስተሞች ሲወጡ ማሳወቅ ነበረብህ፣ ይሄን መጠቀም ነበረብህ የሚባል ምላሽ ነው ሊሰጠው የሚችለው። ስለዚህ ከግብር ሰብሳቢው መስሪያ ቤት ጋር ኮንታክቱ ያራቀ ቢሆን፣ ዝም ብሎ አመት ላይ ግብሩን ለመክፈል ብቻ የሚሄድ ባይሆን፣ የሚቀመጡ ሲስተሞችን ቢረዳ፣ ቢጠይቅ፣ ቢያቅ፣ ለነዛ ሲስተሞች ተጠቃሚ ቢሆን፣ ሁለተኛ ደግሞ ከተመሳሳይ ንግድ ስራ ላይ ካሉ ግለሰቦቹ ጓደኞቹ ከነሱም ደግሞ ሂደቶችን እየሄደበት ያለው ሂደት ምን አይነት ነው የሚለውን ነገር እየተረዳ ከነሱ መረጃዎችን እየወሰደ የመረጃ ተጠቃሚ ቢሆን፣ አሁን የመረጃ ተጠቃሚ አለመሆንም ጭምር ነው ወደ ኋላ ላግ እንዲያደርግ የሚያደርገው። ስለዚህ የመረጃ ተጠቃሚ ቢሆን እኔ የተሻለ ነው ብዬ አስባለሁ። እነዚህ ነገሮችን ተከታትሎ ቢደርስባቸው እና ግለሰቡ የራሱ የሆነ ለማደግም እድገቱን ለማቆም የማነው ኃላፊነት የሚሆነው? የግለሰቡ ነው። ስለዚህ ለማደግ እነዚህን ነገሮች ተከታትሎ ለራሱ አድጎ ቢወስዳቸው ተጠቃሚ ይሆናል ብዬ አስባለሁ። በጣም ጥሩ። አይ ቲንክ ከባለስልጣን መስሪያ ቤቱ እንደ ንግድ ያለውን ክፍተት አለማስፋት፣ ቀረብ ብሎ በቅርበት መከታተል፣ ከዛ ደግሞ ዙሪያ ካሉ ከሌሎች መሰል ንግዶችም የልምድ ማጋራትን እና የእውቀት ሽግግርን ላይ በደንብ መስራቱ አይ ቲንክ ጥሩ ነጥቦች ናቸው። አንድ ላነሳል ያሰብኩት ወንዴ እንግዲህ እስካሁን ስናወራቸው የነበሩት ነገሮች በተለይ እንደ ንግድ ቅድመ የሚሰሩ ስራዎች ናቸው። ችግር ውስጥ እንዳንገባ በኋላ ላይ ስናነሳቸው የነበሩትን ተግዳሮቶች እንዳንጋፈጥ ቅድመ የሚሰሩ ስራዎች ናቸው። በደንብ ዶክመንት ማድረግ፣ ቅድመ ያለንን ግንኙነት ማጠናከር፣ መረጃ በደንብ መሰብሰብ፣ ራስን በዛ ልክ ዘመን መረጃ በደንብ መሰነድ፣ ሰነድ ላይ መሰረት ያደረገ ንግግሮችን ማከናወን፣ ለምናደርጋቸው ዋነኛውም እንቅስቃሴዎች ማስፈቀድ፣ ይሄ የህግ ጋር አንጻር ያሉትን ነገሮች መከተል፣ እነዚህ እንዳለ ቅድመ የሚሰሩ ጥንቃቄ ይዘት ያላቸው ናቸው። አሁን ደግሞ አንድ እንድናየው የምፈልገው ነገር ከተከሰተስ በኋላ እንደ አንድ ንግድ ውስጥ ያለ ማህበረሰብ ችግሮች በሚኖሩበት ጊዜ እንደዚህ ክፍተቶች ከቅድም ካልናቸው ነገሮች አንጻር በሙሉ ችግሮችና ክፍተቶች በሚኖሩበት ጊዜ የተሻለ ሊሄዱበት የሚገባው መንገድ ምን ይመስላል? እስኪ እነሱን እናንሳ። የባሰ ችግር ውስጥ እንዳይሆን ማለት ነው። ልክ ነህ። ሊከሰቱ የሚችሉበት አጋጣሚዎች አሉ። ስለዚህ እነዛ ሊከሰቱ የሚችሉበት አጋጣሚ ከተከሰተ ማድረግ የሚኖርበት አንድ ግለሰብ ማድረግ የሚኖርበት እነዚህ ችግሮች የሚከሰቱት ራስን ሰውሮ የንግድ ስራዎችን በመስራት ሂደት ውስጥ ነው። ራስን ሰውሮ የሆነ ጊዜ ላይ ሊከሰት ይችላል። ምናልባት ምንድነው የሚያመጣው? የንግድ ፍቃድ ሳይዙ መነገድ ለምሳሌ በወንጀል ሊያስከስስ የሚችል ነው። ይህንን ደግሞ ሊከታተል የሚችለው ማን ነው? ንግድና ኢንዱስትሪ ነው። ፍቃድ ሰጪው አካል ስለሆነ ማለት ነው። ኃላፊነቱ የንግድና ኢንዱስትሪ ነው። ንግድና ኢንዱስትሪ ያለ ንግድ ፍቃድ ሲነግድ አንድ ነጋዴ ቢያገኝ
ነጋዴ አንለውም እሺ ለምን ፍቃድ ስላላወጣ ማለት ነው ግን ያለ ፍቃድ ስራ ሲሰራ የግብይት አይነት ስራ ሲሰራ የንግድ አይነት ስራ ሲሰራ የንግድ ባህሪ ያለው አይነት ስራ ሲሰራ ንግድና ኢንዱስትሪ ሊከሰው ይችላል ስልጣኑም የሱ ስለሆነ ማለት ነው ፍቃድ የመስጠት የሱ ነው ሊከስ ይችላል በወንጀል ሊያስጠይቀው ይችላል በፍትሐ ብሔር ደግሞ ማን ጋር ነው የሚያጠይቀው ንግድና ኢንዱስትሪ በወንጀል ከጠየቀ በኋላ ገቢዎች ደግሞ ምንድነው የሚያደርገው ማንኛውም የታክስ ፕሪንሲፕል አንዱ ምንድነው ማንኛውም ግለሰብ ከሚያገኘው ገቢ ላይ ምን ማድረግ አለበት ግብር መክፈል አለበት ይሄ ፕሪንሲፕል ነው ይሄን ፕሪንሲፕል ደግሞ ለማስፈጸም ምንድነው የሚያደርገው አሳልፎ ነው ለገቢዎች የሚያሳውቀው ማሳወቅም አለበት ንግድና ኢንዱስትሪ ያን በሚያደርግበት ጊዜ ተጨማሪ ምን ይጠይቃል ይሄን ያህል ስራ ሰርተሃል አሁንም እዚህ ጋር ግምት ነው የሚያዛው እንግዲህ በወቅቱ ሲሰራ የነበረው ላይ ሲያከናውን የነበረውን መነሻ ተደርጎ ወደ አመት ነው ምን ያህል ጊዜ ሰራ የሚባለው አሁንም በግምት ነው የሚሰላው አመታዊ ግብር ነው የሚጠየቀው ያልሰራበትን ሊጠየቅ የሚችልበት አጋጣሚ ይፈጥራል ለምን እዚህ ጋር ያው የንግድ ስራው ምን ነበር ማታለል ንግድ የገቢ መሰወር ስለሆነ ማለት ነው ከዛ ጋር ተያይዞ እንደዚህ አይነት ችግሮች ይፈጥሩበታል ስለዚህ እነዚህን ችግሮች ለመቅረፍ ምን ማድረግ አለበት የሚለው ነገር አንደኛ በተያዘ ሰዓት ቅጣት ነው ምናልባት ንግድና ኢንዱስትሪ የሚጥልበት በመጀመሪያው ቅጣት ነው ቅጣቱን ከፍሎ ወደ ንግድ ስርዓት ውስጥ መግባት ቅጣቱን ላለመክፈል በመሸሽ ሂደት ውስጥ የሚሆን ከሆነ የወንጀል ተጠያቂነቱ ይከተለዋል ማለት ነው ቅጣት ብቻ ሊጥልበት ይችላል ማን ንግድና ኢንዱስትሪ ባገኘው ሰዓት ቅጣት ብቻ ሊጥልበት ይችላል ስለዚህ ቅጣቱን ከፍሎ የንግድ ስርዓት ውስጥ ህጋዊ የንግድ ስርዓት ውስጥ ቢገባ ሂደቱን ሊያቀለው ይችላል ማለት ነው ነገር ግን ራሱን ሸሽቶ በሚሄድበት ጊዜ የወንጀል ኃላፊነቱን ወይንም የወንጀል ተጠያቂነቱን በራሱ ላይ ያስከትላል ማለት ነው እዛ ሂደት ውስጥ እንዳይገባ ይሄን ጥንቃቄ መውሰድ ይኖርበታል ከዚህ ጋር ተያይዞም ደግሞ ወዲያውኑ ምንድነው ማድረግ ያለበት ለገቢዎች ማሳወቅ አለበት ለምን ግብር ይፈልጋል ግብር ስለሚፈልግ ግብር ከፋዩን ዲስከሬጅ ላለማድረግ እሱ ያለ ንግድ ፍቃድ የሚነግድ ከሆነ ግብር ከፋዩ ደግሞ ዲስከሬጅ የሚሆንበት አጋጣሚ ይፈጠራል ምን ያደርጋል ያለ ንግድ ፍቃድ የሚሰራ ከሆነ ብሎ ራሱን ሊሰውር ይችላል ያ ነገር ዲስከሬጅ እንዳይሆን ምን ማድረግ አለበት ንግድ ገቢዎችም ቅጣት ከመውሰዱ በፊት ለገቢዎች ራሱን ማሳወቅ ይኖርበታል ከማሳወቅ በዘለለ ምንም ማለት ሌላ አማራጭ አይኖረውም እነዚህ ነገሮች ቢያደርግ ተጨማሪ ይመጡ ያሉ ቅጣቶችን ወይንም የወንጀል ተጠያቂነቱ እስከ እስር ከፍተኛ እስር ድረስ ሊሆን ይችላል የስራው ባህሪው ከፍተኛ ከሆነ ከፍተኛ እስር ድረስ ሊሆን ይችላል ስለዚህ ስራን ሳይሰሩ እስር ቤት ከመቆየት በዚህ መልኩ ቢያደርግ የተሻለ ነው ጥሩ እንዴ እነዚህ ስናነሳቸው የነበሩት ክስተቶች አንዳንዴ በትክክለኛው መንገድ አሁን እንዳነሳቸው ስተቶች ወንጀሎች ከህግ ሽፋን ውጪ የሚከናወኑ ነገሮች ይኖራሉ አንዳንዴ ደግሞ በስተት የሚፈጠሩ ነገሮችም አሉ እና እንደ ነጋዴ የተከናወነው ወይም የተከሰተው የህግ አፈጻጸም ክፍተት አለው ብሎ ካመነ ወይም ችግር አለው ብሎ ካመነ አቤቱታ ማቅረብ የሚችልበት የህግ ማዕቀፍስ ምን ይመስላል በሌላኛው ሳይድ የተከናወነው የህግ አፈጻጸም ትክክል አይደለም ከህግ አንፃር ጥሰት አለ ብሎ ካመነና አዛ ማስረጃዎች ካሉት እንዴት ነው አንድ ነጋዴስ ወደ ቀጣይ ሂደት መሄድ ያለበት መብቱን በማስከበር ሂደት ውስጥ ለዚህም ስርዓት የታክስ አስተዳደሩ ያስቀመጠው ስርዓት አለ እሺ ህጋዊ አንድ ነጋዴ ህጋዊ መብቱን ተከትሎ ፍቃዱን ተከትሎ የንግድ ስራውን አከናውኖ ማሳወቅ በሚገባው አመታዊ ግብሩን አሳውቆ ከፍሎ ነገር ግን ያልተከፈሉ ግብር አለበት ታክስ አለበት ተብሎ ግብር ሰብሳቢ መስሪያ ቤት ታክስ የሚጠይቅበት አጋጣሚዎች አሉ ተጨማሪ ታክስ ካሳወቀው ውጭ ተጨማሪ ታክስ የሚጠየቅበት አጋጣሚዎች አሉ ይሄ ታክስ አላግባብ ነው የተጠየቅኩት ስለዚህ ሊታይልኝ ይገባል ሲል የሚጠይቅበት ስርዓት ራሱ ታክስ አስተዳደሩ አዋጁ ማለት ነው 983 2008 ያስቀመጠው ሂደቶች አሉ ምንድናቸው እነዛ ሂደቶች አንደኛ የቅርንጫፉ ቅሬታ አጣሪ ኮሚቴ አለ ቅሬታን የሚያቀርበው ለማን ግብር ለሚከፍልበት ቅርንጫፍ ለተቋቋመው የቅሬታ አጣሪ የታክስ ቅሬታ አጣሪ ኮሚቴ ያንዳንዱ ቅርንጫፍ ላይ ቅሬታ እንትን አለ ቅሬታ አጣሪ ኮሚቴ አለ እሺ ቅሬታውን ያቀርባል ምንድነው ያ የታክስ አቤቱታ አጣሪ የሚያደርገው ቅሬታውን ይቀበላል ቅሬታውን ይሰማል
ከዛ በኋላ ኦዲት ያደረገውን የኦዲት ከሆነ ኦዲት፣ ታክስ ስሌት ከሆነ ታክስ ስሌት፣ ግብር ሰብሳቢው ላይ ያሉ እንትኖች ናቸው የስራ ክፍሎች ናቸው። የትኛው የስራ ክፍል ነው ውሳኔውን የሰጠው የሚለውን ለይቶ ውሳኔውን የሰጠውን የስራ ክፍል ይሄ ቅሬታ ይጠራል። ሁለቱንም ቀርበው ነው የሚጠይቀው። ሁለቱንም ቀርበው ልክ ሸንጎ ማለት ነው የሸንጎ አይነት ስርዓት ነው። ቅሬታ አቅራቢውና ቅሬታ ተከሰተ የተባለበት ውሳኔውን የሰጠው ክፍል ውሳኔውን የሰጠው ክፍል ያው የታክስ ስሌት ሊሆን ይችላል፣ የታክስ ኦዲት ሊሆን ይችላል። ስለዚህ እነሱን ጠርቶ ሁለቱንም የወሰኑበትን አግባብ እንዲያስረዱ ነው የሚጠይቀው። የሁለቱንም አንጻራዊ መርምሮ የህሊና ፍርድ ነው እንግዲህ ይሰጣል። የህሊና ፍርድ ይሰጣል ተብሎ ነው የሚገመተው። የህሊና ፍርድ ይሰጣል ይገምትና ህሊናም ብቻም ሳይሆን ሰነዶችንም መነሻ ያደርጋል። የህሊና ፍርድ የሚሰጠው አንዳንድ ያለ ሰነድ የሚታዩ ምንድነው ክስተቶች ይኖራሉ። እነሱን መዝኖ ውሳኔ ይሰጣል። በዚህ ውሳኔ ይሄ ግብር ከፋይ ቅር የሚል ከሆነ ምን ተቋቁሟል? ደግሞ ቀጣይ ላይ የታክስ ምንድነው የታክስ ይግባኝ ኮሚሽን አለ። በከተማ መስተዳድሩም የታክስ ይግባኝ ኮሚሽን አለ። በፌዴራሉ ላይም የታክስ ይግባኝ ኮሚሽን አለ። ይሄ የታክስ ይግባኝ ኮሚሽን ደግሞ ገለልተኛ ነው፣ ራሱን ችሎ የተቋቋመ ነው። ስለዚህ ጉዳያቸውን ልክ እንደ መደበኛ ፍርድ ቤት እንደ መደበኛ ፍርድ ቤት አቤቱታ ይቀርባል፣ መጥሪያ ይልካል። መጥሪያውን ደግሞ ለግብር ሰብሳቢው መስሪያ ቤት ያደርሳሉ። ግብር ሰብሳቢ ደግሞ መልሱን በጽሁፍ ይዞ ይቀርባል። መልሱን በጽሁፍ ይዞ ከቀረበ በኋላ ይግባኝ ባዩ ወይም ግብር ከፋዩ የመልሱ ይደርሰዋል። መልሱ ነው ያል ለቃል ክርክር ይቀጥራል። መደበኛ የፍርድ ቤት ስርዓት ይኖረዋል ማለት ነው። ቃል ክርክር ላይ ሁለቱም ቀርበው ኦዲተርም ካላቸው በኦዲተር ይሟገታሉ፣ ጠበቃም ካላቸው በጠበቃም ይሟገታሉ። ያንን ያደርጋሉ። በዛም ላይ ደግሞ ውሳኔ ያርፋል። አሁንም በዛ ውሳኔ ቅር የሚል ከሆነ ደግሞ ወዴት ነው የሚሄደው? ወደ መደበኛ ፍርድ ቤት በይግባኝ ይሄዳል። ሂደቱ መደበኛ ፍርድ ቤቶች ደግሞ ይከታተሉታል። መደበኛ ፍርድ ቤት ሲከታተል ግን መደበኛ ፍርድ ቤት የሚያየው ምኑ ነው? የህግ ክፍተትን ብቻ ነው። የፍሬ ነገርና የህግ ክፍተቶች አሉ። እታች ላይ የሚከራከሩት በፍሬ ነገርም በህግ ክፍተት በህግ ነገርም በህግ ሂደትም ማለት ነው። ቅድም ለህሊና ያልኩ የፍሬ ነገርን ነው። ፍሬ ነገርን የሚመዘነው በምንድን ነው? በህሊና ይመዘናል። የህግ ክፍተትን ደግሞ በህጉ ይመዘናል። ስለዚህ አሁን ላይ እነዚህን ሂደቶች የቅሬታ አጣሪም የፍሬ ነገሩንም የህግ ክፍተቱንም ያያል። ታክስ ይግባኝ ኮሚሽንም የህግ ነገሩንም የፍሬ ነገሩንም ያያል። ከዚህ በኋላ ይግባኝ ከተጠየቀ በምን ጉዳይ ላይ ነው ይግባኝ የሚጠይቀው? በህግ ክፍተት ላይ ብቻ መደበኛ ፍርድ ቤቶች ያዩታል ማለት ነው። ምክንያቱም መደበኛ ዳኞች ስለሆኑ የታክስ እውቀታቸው አነስተኛ ሊሆን ይችላል። ስለዚህ ምን ላይ ነው እነሱ ፎከስ የሚያደርጉት? ህጉ ላይ ብቻ ነው። ህጉ በአግባቡ ተተርጉሟል አልተተረጎመም የሚለው ነገር ይመረምራሉ። ስለዚህ እስከ መጨረሻው እስከ ሰበር ሰሚ ችሎት ድረስ ሊሄድ ይችላል ማለት ነው። በዚህ ቅሬታቸውን ሊፈቱ የሚችሉበት የህግ አግባብ አስቀምጧል የታክስ ህጉ። በጣም ጥሩ ወንዴ፣ ጥሩ ነጥቦች ነው ያነሳህልኝ። በእኔ በኩል ጥያቄዎችን ጨራርሻለሁ። ምናልባት በተለይ ስራ ፈጠራ አውድ ውስጥ በዚህ በንግድ ዘርፍ ላይ ኦልሬዲ የጀመሩ ወይም ደግሞ ወደ መጀመር ሂደት ውስጥም ላሉ የምታስተላልፈው መጨረሻ መልእክቶች ካሉ እድል ልስጥህና እንቋጫለን በዛ። እሺ መልካም። እኔ የማስተላልፈው ነገር ቢኖርኝ ምንድነው ንግድ በባህሪው መክሰርም ማትረፍም ያለበት ነው። ጀማሪዎች እንደተጀመረ የንግድ ስራ ላያተርፍ የሚችልበት አጋጣሚ አለ። ለምን? ወደ ሲስተም ውስጥ እስከሚገባ ድረስ ሲስተሙን በደንብ መግባባት እስከሚችሉ ድረስ የተወሰነ ጊዜ ይወስዳል። በዛ ጊዜ ውስጥ እነዛ ሂደቶችን ተስፋ ሳይቆርጡ ግብርም ተስፋ ሊያስቆርጣቸው አይገባም። ምናልባት የግብር መብዛትም ማነስም የሚመጣው ከስርዓቱን አጠናቆ ካለማወቅ ወይም ሲስተሙ ጋር ቶሎ ፈጥኖ ካለመግባባት መክሰር ሊመጣ ይችላል። የሚያሳውቁት ግብር ላይኖር ይችላል። አሊያም ደግሞ አላስፈላጊ ተጨማሪ ግብር ሊጠየቁ የሚችሉበት አጋጣሚ አለ። እነዚህ ነገሮች አንድ አመት ታግሰው ሁለተኛ አመትም እንደው በጣም ታግሰው ግን እዛ ድረስም ባይደርሱ አንድ አመት በቂያቸው ነው። በአንድ አመት ተስፋ መቁረጥ እንደሌለባቸው ላበረታታቸው ፈልጋለሁ። ሊከሰት የሚችል ስለሆነ ማለት ነው። በቃ ይሄ ተፈጥሯዊ ባህሪ ነው። መክሰርም ማትረፍም ተፈጥሯዊ ባህሪ ነው። ግዴታ አንድ ሰው ወደ ንግድ ስርዓት ውስጥ ገባ ማለት አትራፊ ይሆናል ማለት አይደለም። በተለያየ ኬዝ ኪሳራ ሊመጣ ይችላል። ያንን ኪሳራ አስተናግዶ
በቀጣይ ላይ ያገጠመውን ኪሳራ በምን መልኩ ነው ሶልቭ ማድረገው ችግሩ ምንድነው የሚለውን ነገር መለየት ከቻለ በንግድ ስርዓት ውስጥ በዘለቂታ ሊኖር ይችላል። ካለበትም ዘርፍ እየቀየረ እያደገ ወደ ተሻለ ካፒታሉን እያሳደገ ወደ ተሻለ ዘርፍ ሊቀየር የሚችልበት አጋጣሚ ሰፊ ነው። ይሄንን ነው ማለት ነው። እዛው ላይ ጥሩ ነገር አነሳትና ኪሳራ በህግ እንዴት ነው የሚታየው? አሁን ከረንት ባለው አሁን ላይ ባለው የንግድ ህጋችን ኪሳራ እንዴት ነው የሚያየው? እንዴትስ ነው የሚረዳው? በምን መንገድስ ነው የሚስተናገደው? በመሰረቱ ያው አንድ ነጋዴ ንግድ ሲጀምር ሊያተርፍ ነው የሚገባው። ዘላለሙን በኪሳራ ውስጥ ይኖራል ተብሎ አይገመትም። ስለዚህ ቢያንስ ሶስት የግብር ዘመናት ኪሳራ ሊታገስ ተከታታይ ማለት ነው። ተከታታይ 3 የግብር ዘመናት ኪሳራ ሊታገስ ይችላል። ንግድና ኢንዱስትሪም ሊታገስ ይችላል። ገቢዎችም ሊታገስ ይችላል። ኪሳራን በተመለከተ ማለት ነው። ከዛ በላይ ግን በኪሳራ የሚቆይ ነጋዴ ይኖራል ተብሎ አይገመትም። ለምን? ሊያተርፍ ነው ለጽድቅ አልገባማ። ለንግድ ስራ ነው የገባው፣ ለትርፍ ነው የገባው። ስለዚህ ወይ ይሄ ነጋዴ ገቢውን እያሳወቀ አይደለም፣ በተለያየ መልኩ እየሰወረ ነው ተብሎ ይገመታል። ካላተረፈ የበጎ አድራጎት ስራ ቢሆን ኦኬ፣ በጎ አድራጎት ስራ ነው፣ ገቢ ትርፍ አይጠበቅበትም፣ ግብርም አይጠየቅም። ነገር ግን ነጋዴ ከሆነ ግን ግድ አትራፊና ግብር ከፋይ መሆን አለበት። አትራፊና ግብር ከፋይ ካልሆነ ከ3 እና ከዛ በላይ አመታት በኪሳራ የሚቆይ ከሆነ የንግድ ፍቃዱ ሊዘጋና ንግድ ቤቱ ሊቋረጥ ይገባል። ለምን? የሱ እድል ለሌሎች መከፈት ይኖርበታል። ሌላ አትራፊ ነጋዴ ሊገባበትና ያንን የንግድ ስራ ሊያንሰራራው ከዛም ደግሞ ግብር ከፋይ ሊገኝ ስለሚችል በዚህ አጋጣሚ ሊዘጋ ይችላል። እና ኪሳራን በተመለከተ ኪሳራ ሲያጋጥማቸው ኪሳራ የሚያዝበት አግባብ አለ። የታክስ ስርዓቱም ኪሳራን ቶለሬት የሚያደርግበት አጋጣሚዎች አሉ። ቶለሬት ያደርጋል። ለምን? አንድ ሰው ከከሰረ ከንግድ ስርዓት ውስጥ እንዲወጣ አይፈልግም። በቀጣይ ግብር ከፋይ ሆኖ እንዲቀጥል ስለሚፈልግ የግብር ህጉ ራሱ ቶለሬት ያደርገዋል፣ ኪሳራውን ያካክስልታል። በቀጣይ የግብር ዘመኑ በሚያገኘው ትርፍ ላይ እያካካሰለት ይሄዳል። የትኛውን? ያለፈውን አመት ኪሳራ እያካካሰለት ይሄዳል። ስለዚህ እንደዚህ አይነት ስርዓቶችም በታክስ ህጉ አስቀምጧል። በዛ ትሪ ስለሚደረግ አንድ የከሰረ ማለት ተስፋ ቆርጦ እንዲወጣ አይበረታታም፣ ታክስ ህጉም አያበረታታም። እና ይሄንን ተስፋ መቁረጥ የለባቸውም፣ ኪሳራ ሊኖር ስለሚችል። በቃ ንግድ ስርዓት ውስጥ ግድ ነው መክሰርም ማትረፍም ግድ ስለሆነ ማለት ነው። እና በዚህ ተስፋ ሳይቆርጡ እንደውም ኪሳራ ያመጣባቸውን ሁኔታ አይተው ለይተው ያንን ቀዳዳ ለመድፈን ጥረት ማድረግ ይኖርባቸዋል ብዬ ነው የሚጨምረው ነገር ቢኖርኝ ይሄ ነው። በጣም ጥሩ፣ እጅግ በጣም አመሰግናለሁ ወንዴ። ጥሪያችንን አክብረ እዚህ ስቱዲዮ ድረስ ስለተገኘ በኦርቢት ኢኖቬሽን ሀብ ስም ማመስገን እፈልጋለሁ። እንግዲህ ተመልካቾቻችን የቢዝነስና ህግን አስመልክቶ ነበረን ቆይታ በዚህ ተፈጽሟል። በሌላ የኢንሳይትስ አንፕለግድ ሌሎች ኤፒሶዶች እስከምንገናኝ ድረስ መልካም ጊዜ